የመዝሙረ ዳዊት መዝሙሮች ዝም ብለው መዝሙሮች ብቻ አይደሉም። እንደ ሚስጥራዊ መንፈሳዊ አስተምህሮቶች ከሆነ እነዚህ መዝሙሮች የሰው ልጅ ለሚያጋጥመው ችግሮች መፍትሄ ያገኝ ዘንድ እንደ መፍቻ ቁልፍ ሆነው የሚያገለግሉ ፎርሙላዎች ናቸው። በጥንታዊ የጁዳይዝም እና ክርስትና አስተምህሮቶች ውስጥ ከሰማይ ኃይል ጋር አገናኝ ድልድይ በመሆን ያገለግላሉ ተብሎ ይታመናል። መዝሙረ ዳዊት 150 መዝሙርና ጸሎቶችን የያዘ ከዳዊትና ከሙሴ ጋር የተገናኘ በኢየሩሳሌም ቤተ መቅደስም በመዝሙር መሳሪያዎች የሚዘመርና ለአምልኮ ተግባር ይውል የነበረ ነው። ይህ ጸሎትና ዘማሬ ሁሉንም የሰው ልጅ ስሜትም ይዟል። ክህደት፣ ምስጋና፣ ፍርሃት፣ ድል፣ ደስታና ሐዘንን። ሚስቲኮች መዝሙረ ዳዊት መንፈሳዊ ኃይልን መክፈቻ ቁልፍ ነው ይላሉ። ጮክ ብለን ስናነብና ስንጸልይ ለመንፈሳዊ ኃይሎች በርን እንከፍታለን። አንድ በስፒሪቹዋሊስቶች የሚጠቀስ ኮንሰፕት አለ፣ ኢግሪጎር ይሉታል። ኢግሪጎር ማለት ቶት ፎርም፣ በጋራ ሰዎች የሚያስቡት ነገር ወይም በጋራ ማይንድ ወይም ይሄ ጸሎት ሊሆን ይችላል፣ ሀሳብ ሊሆን ይችላል ምናምን በጋራ ያደረጉት ነገር የሀሳብ ቅርጽ የኢነርጂ ፊልድ ቅርጽ ይይዝና በኢነርጂ መልክ ኤግዚስት ያደርጋል ተብሎ ይታሰባል። ይሄ ስፒሪቹዋል ኮንሰፕት ነው ኢግሪጎር የሚባለው። ጀስት ኦከልቲስቶች ጋር ምናምን የሚነሳ ነገር ነው፣ ግን ብዙ ሰዎች ይቀበሉታል። በሺህ ዘመናት ውስጥ ሲጸለይ የነበረው የዚህ የጸሎት ኃይል በቶት ፎርም መልኩ ወይም በኢነርጂ ሪዞናንስ እንለዋለን፣ የቫይብሬሽናል መገኛ ፊልድ አይነት ነገር ማለት ነው እና በዛ መልኩ ያለ እንደሆነና ሰዎች መዝሙረ ዳዊትን በሚጸልዩበት ሰዓት ላይ ያንን የኢነርጂ ሴንተር አክሰስ እንደሚያደርጉ መንፈሳዊነትን ከሜታፊዚክስ እና ከስፒሪቹዋል ሳይንስ አንጻር ለማስረዳት የሚሞክሩ ሰዎች ይሄንን ይናገራሉ። በሚስጥራዊ ጁዳይዝም እና ክርስቲያን ኤንጅሎሎጂ ወይም ስነ መላእክት ጥናት መሰረት መላእክት ለፈጣሪ ትእዛዝና ቃል የሚታዘዙ እንደሆኑ ይታመናል። የሆነ ቃል የሆነ መልአክን ያዘዋል ወይም ደግሞ የእግዚአብሔር ቃል ማለት ነው። የሆነ ቃል ሲባል የእግዚአብሔር ቃል የሆነ መልአክን ያዘዋል ማለት ነው እና መዝሙረ ዳዊት እንደ ኮዶች ናቸው። የሆነ ስፔሲፊክ መዝሙር የሆነ መልአክን የእግዚአብሔርን ፈቃድ ያደርግ ዘንድ የተጻፈ የተቀመረ ስፒሪቹዋል ቴክኖሎጂ ነው ብለው ይናገራሉ። የሆነ ሰው የሆነ ነገርን ሲጸልይ ያ መዝሙረ ዳዊት ላይ ጸሎትን ሲጸልይ ያን የእግዚአብሔር ቃል ወይም ደግሞ ፈቃድ አክቲቬት እያደረገ ነው ማለት ነው። ለዛ ለቃሉ የሚታዘዙ መልአኮች ሰዎች በሚጸልዩበት ሰዓት ላይ ለማገዝ ይመጣሉ ማለት ነው። እንደ ትእዛዝ መቁጠር የለብንም። ይሄ ነገር ትእዛዝ ነው ወይም ደግሞ ማዘዣ ነው ምናምን እያለን ሳይሆን ህብረት ማድረጊያ ነው። ከዛ ከመለኮት ፈቃድ ጋር አላይን እናደርጋለን፣ እዛ ፕሬዘንስ ውስጥ እንገኛለን ማለት ነው። በአፈ ታሪክና እንደ ተረት የሚነገር ነገር አለ። ዳዊት በሚተኛበት ሰዓት ላይ በገናው የመለኮት ነፋስ በበገናው ላይ ሲያርፍ እና ሲያልፍ ድምፅን ያወጣ ነበረ። ዳዊት ከዛ ኢንስፓየር ሆኖ ያንን መዝሙር ይጽፍ ነበረ ብለው እንደ አፈ ታሪክ የሚናገሩ አሉ። ከመለኮት ጋር ህብረት ማድረጊያ በመለኮት ፈቃድ የተሰጠ የተገለጠና ሰዎች በመለኮት ፈቃድ ውስጥ እንዲገኙና የሚፈልጉትን ነገር ከመለኮት እንዲቀበሉ ማድረጊያ መንገድ ነው ማለት ነው። ስለዚህ አንድ ሰው መዝሙረ ዳዊትን ሲጸልይ ከመለኮት ፈቃድ ጋር ህብረት ያደርጋል። በዛ ውስጥ የሚገኙ መላእክቶች ደግሞ እገዛቸውን ያደርጉለታል ነው ተብሎ ይታሰባል። በዚህ ዘመን የመረጃ ፍሰቱ፣ ንጽጽሩ፣ ጭንቀቱ፣ የመጣንበትን የእምነት ስሪት ማፈራረሱ ወደ መወዛገብ እያቀረበን ነው። በዚህ ፈጣን ዓለም ለነገሮች መፍትሄ ለማግኘት ወሳኙ ነገር ደግሞ የተረጋጋ አእምሮ ልናገኝ የምንችልበትን መንገድ ማግኘታችን ነው። ጸሎት ደግሞ ይህንን የማድረግ ኃይል አለው። ስንጸልይ ስርዓት፣ ለስሜቶቻችን እውነተኝነት፣ ላለን ነገር ክብር እንዲኖረን ያደርጋል። አእምሯችን ዲሲፕሊን እንዲኖረው፣ ኢጓችን እንዳያብጥ፣ ትህትና እንዲኖረን የማድረግ ኃይል አለው። ያው መዝሙሩን መጸለይ ሊሰራበት የሚችልበት መንገድ የሚያሳምነን
ከቢሊፍ ሲስተማችን ጋር አብሮ የሚሄድ ነገር እንዳለው ሁሉ ከሳይኮሎጂካል አንጻር ስናየው ነርቨስ ሲስተምን ከመቆጣጠር አልፎ የፍርሃትና ጭንቀት የሚያመነጨውን የአንጎል ክፍል አክቲቪቲ እስከ መቀነስ የሚያደርስ ሳይኮሎጂካል ቤኔፊት አለው ማለት ነው። ፎከስን ይጨምራል። ከዛ በኋላ ደግሞ እይታን፣ ፐርሰፕሽንን እና እምነት ቢሊፍ ሲስተምን ውስጥ ላይ ያለንን ቢሊፍ ሲስተም ይቀይራል ማለት ነው። አንድ ሰው ደግሞ በሆነ ነገር አመነ ማለት አክሽኑ ይቀየራል፣ ኤክስፔክቴሽኑ ይቀየራል፣ ትጋቱ ምናምን ይጨምራል ማለት ነው። በጣም ብዙ ሳይኮሎጂካል ቤኔፊቶች አሉት። ሪፒቲሽኑ ደግሞ አንድ ፓተርንን እንድንይዝ እና በዛ አቅጣጫ ቶትን ፍሎ እንድናደርግ የማድረግ አቅም አለው። ሌላው ንዴትን እና ሀዘንን እንድንለቅ ያደርገናል። የጸሎት አጻጻፉ የመዝሙር አጻጻፉ ስልት በጣም የሆነ ቆንጆ ፍሎ ስላለው ጥሩ ፍሎ ስላለው ከመለኮትም የተገኘ ነው ተብሎ ስለሚታመን ይሄ በውስጣችን ያለውን ስሜት መልቀቅ የሚያስችል ኃይልን ይሰጠናል ማለት ነው። ብዙ ጊዜ ጸሎቶችን ከራሳችን አመንጭተን ልንጸልይ ስንል ቃላቶች እንደጋገማለን። ቀጥሎ ምን ማለት እንዳለብን ይጠፋናል እና ጀስት በስትክክል ቻናል አናደርገውም። ያንን ስሜት ማውጣትም ሪሊዝ ለማድረግም እንትን አንልም እና በጣም አንዳንድ ጊዜ ጸሎቶች በጣም ድግግሞሽ ይሆናሉ ማለት ቃላቶቻችን ያንን በማለት እና ከውስጣችን ምክንያታዊ መሆን ስለሚፈልግ ከዛ አይነት ስሜት የምንወጣበት ነገር ይፈጠራል። ግን በዚህ በመዝሙረ ዳዊት መጸለይ ከላይ ጀምሮ ከእምነት፣ ከሃይማኖት፣ ከጥንታዊ እንትን በጣም ብዙ ድምር ውጤቶች ስላሉት እዛ ስሜት የምንፈልገው ስሜት ውስጥ መቆየት እንድንችልና በቂ በሆነ ሁኔታ ስሜቶቻችንን ሪሊዝ በማድረግ ሂል እንድናደርግ የማድረግ ኃይል አለው ወይም ደግሞ አቅም አለው ማለት ነው። ለዚህም በጣም ጠቃሚ ነው። በዚህ ጸሎት ከተጠራቀመ መንፈሳዊ ኃይል ጋር መካፈል እንችላለን። ቅድም ኢግሪጎር ምናምን ብዬ አንስቼ ነግራቸዋለሁ። ለዘመናት በድግግሞች ከተፈጠረ የስፒሪቹዋል ሪዞናንስ ፊልድ ጋር መገናኘት አለ። በመንፈሳዊነት ይህ ማለት በቃ ከተፈጠረ ኃይል ጋር በዛ ክበብ ውስጥ መገናኘት ነው። አሁን እንደ ምሳሌ የገዳም ስፍራዎችን ስንመለከት ስንሄድ የሚሰማን ስሜት አለ። ያ ቦታ የተቀደሰ ስፍራ ነው፣ የራሱ የሆነ ኃይል አለው። ስለ ኤነርጂ ደግሞ ሞር በደንብ ስታነቡ ይህንን ነገር የምትረዱት ይመስለኛል። አንድ በመንፈሳዊ ኃይል ስፍራ ጋር ካለ ትልቅ ኃይል ጋር ነው የምንገናኘው ማለት ነው በዚህ ጸሎት አማካኝነት ስንጠቀም። ሁላችንም እንደምናውቀው በመጽሐፍ ቅዱስ እግዚአብሔር በቃሉ ነው ሰማይና ምድርን የፈጠረው። ቃል ሪያሊቲን ይፈጥራል ማለት ነው። የምንናገረው ቃል ልንፈጥር፣ ልናየው፣ ኤክስፒሪየንስ ልናደርገው የምንፈልገውን ነገር በመፍጠር ደረጃ በጣም ሀያል ነገር ነው። ስለዚህ አንድ ሰው ሊፈጥር፣ ኤክስፒሪየንስ ሊያደርግ የሚፈልገውን ሪያሊቲ አስቀድሞ በኢማጂኔሽኑ፣ በቃሉ፣ በፎከሱ፣ በኮንሲስተንሲው ምናምን ነው ሊፈጥር የሚችለው። ከነዚህ መካከል አንዱ ደግሞ ጸሎት ነው። ወይም ደግሞ በመንፈሳዊነት ለሚያምኑ ሰዎች ኃይልን የማድረጊያው መንገድ ቃል ማውጣት ነው። ይህ የመዝሙረ ዳዊት ጸሎት ደግሞ በዚህ ልንፈጥር፣ ኤክስፒሪየንስ ልናደርግ በምንፈልገው ሪያሊቲ ላይ ትልቅ ኃይልና መሳሪያ ሆኖ ማገልገል ይችላል ወይም ያገለግላል። ብዙ ጊዜ ግን መዝሙረ ዳዊት መድገም፣ መጸለይ ምናምን የሚባሉ ነገሮች ሲነሳ በሚሰሩ ቪዲዮዎችም ላይ በኮመንቶች ምናምን የማያቸው ነገር አለ። እኔ መጸለይ ይችላለሁ ወይ፣ በአማርኛ መጸለይ ይቻላል ወይ ምናምን የሚሉ ጥያቄዎች ማለት እና ብዙዎቹ ከፍርሃት ነገሩን ከመፍራት የማይችሉት መስሎ ይሰማቸዋል። ለነሱ የተገባ እንዳልሆነ ምናምን እነዚህ ነገሮች ከምን እንደተፈጠሩ አላቅም። ጀስት ብዙ ሰዎች ያው በግዕዝ መጸለይ ያለበት በግዕዝ ሲሆን ነው ኃይል ያለው ምናምን የሚል የተሳሳተ አመለካከት አላቸው። ይሄ ልክ አይደለም። መዝሙረ ዳዊት መጀመሪያ የተጻፈው በግዕዝ አይደለም። ቅዱስ ዳዊት ወይም ንጉስ ዳዊት የግዕዝ ተናጋሪ አልነበረም። ከዛ ገልብጠን ያመጣነው ነገር ነው። ቋንቋ ቀይረን የጻፍነውን ነገር ከግዕዝ ደግሞ ወደ አማርኛ ቋንቋ ቀይረን
ብንጠቀምበት ኃይል ላይኖረው ይችላል ምናምን የሚባል ነገር በራሱ ልክ ያልሆነ አስተሳሰብ ነው። አንድ ሰው መዝሙረ ዳዊትን በግዕዝም በአማርኛም መጸለይ ይችላል። ኃይል እንዲያደርግ ከሚያደርጉት ነገሮች አንዱ ውስጣዊ ጥልቅ ፍላጎት፣ የነገሩን መቀየር መፈለግ እና በዛ ኃይል ላይ መተማመን ነው። ከቋንቋው ይልቅ ትልቁ ነገር አልኬሚ ነው። ስለ አልኬሚ በሌላ ክፍል በሰፊው እንነጋገራለን። ግን አልኬሚ ማለት ብር የሆነ ወይም ደካማ የሆነ አልኬሚ ትክክለኛ እንትኑ ብር ወይም ብረት የሆነን ነገር ወርቅ ወደ ሆነ ነገር የመቀየር ጥበብ ነው አልኬሚ ሲባል። በስፒሪቹዋል አልኬሚ ደካማ ትንሽ ያልሆነ ምናምን አስተሳሰብን ወርቅ ወደ ሆነ አስተሳሰብ፣ ፍርሃትን ወደ እምነት ምናምን እያልን ልንገልጸው እንችላለን። የምንፈልገውን ሪያሊቲ መቀየር ከፈለግን አልኬሚካል የሆነ ቶት መጠቀም መቻል አለብን። አልኬሚካል ቶት ምንድን ነው ካላችሁኝ፣ ጀስት ሀሳባችን ለምሳሌ መጀመሪያ ጸሎቱን ለመጸለይ ጸሎቱን ከመጀመራችን በፊት የምናደርገው ነገር ምንድን ነው? ማሰብ ነው። ያ የጎደለንን ነገር እየጎደለ ቢቀጥል፣ ነገሮች ባይስተካከሉ ምን ሊሰማን እንደሚችል ማሰብ ነው። ከዛ በኋላ ያ ነገር እንዲቀየር ውስጣዊ በጣም ጥልቅ ፍላጎትን በውስጥ መያዝ ነው። ከዛ በኋላ በዛ ስሜት ላይ ሆኖ ለፕሮፐር የሆነውን ለምንፈልገው ጉዳይ የመረጥነውን ወይም ደግሞ ሀሳቡን ሊገልጽ የሚችል ያንን ስሜታችን ሊገልጽ የሚችል የመዝሙረ ዳዊት ክፍልን ማንበብ ነው። ከዛ በኋላ ካነበብን በኋላ ማመን ነው። ይሄ አልኬሚካል ቶትም ያልኳቸው ይሄን ነው። ከዛ ማመን ሲባል ምንድን ነው? አውትፑቱን ማየት ነው አስቀድሞ ማለት ነው። ያ እንዴት ይገለጻል? የሆነ ነገር ጎሎናል፣ ተሰምቶናል፣ ከዛ በኋላ ጸለየንበታል። ያ ነገር ተስተካክሎ ከወር በኋላ ከሳምንት በኋላ እንደየጸሎት ነገሩን እንዲቀየር እንደፈለግንበት ፍጥነት ማለት እንደ ነገሩ አስቸኳይነት፣ እንደ ነገሩ ፖሲቢሊቲ ሲባል ያው ሁሉም ነገሮች የተፈቀዱ ቢሆንም መቀበል የሚያስችል ፖቴንሻል እና ካፓሲቲ ደግሞ ያስፈልጋል። ወደዛ ስቴት ነው የሚወስደን ጸሎት እንጂ ጀስት ነገሮችን ሁሉ አፈራርሶ ናቹራል ሎዎችን ጥሶ አይደለም። በናቹራል ሎዎች ውስጥ ነው የሚገለጠው። ኦፖርቹኒቲዎች ይመቻቻሉ። ሰዎች ነገሮችን ያከበዱ ሰዎች ሀሳባቸውን ይቀይራሉ። ብዙ አይነት ነገሮች ነው ሊከሰቱ የሚችሉት እንደ ጸሎታችን እንዳለንበት ስቴት ማለት ነው፣ እንደ ችግሩ አይነት። ስለዚህ ምንድነው የምናደርገው? ኦልሬዲ ነገሩ እንደተቀየረ በአይነ ህሊናችን መመልከትና ሰረንደር ማድረግ ነው። ብዙ ጊዜ ኢጎ ራሱ ነገሮችን ሶልቭ የማድረግ ኮንትሮል የማድረግ ምናምን እንትን አለው። ትልቁ ነገር ደግሞ ሰረንደር ማድረግ ነው፣ መተው ነው። ይሄ አልኬሚካል ቶት ነው። በቃ ከሆነ ደካማ ሀሳብ፣ ከፍርሃት ካለመሳካት ተነስተን ወደ ሆነ መለኮታዊ ኃይል ጥያቄያችንን በማቅረብ ለዛ ነገር ደግሞ ምላሹን መስጠት ለሚችለው ኃይል አሳልፎ መስጠት ማለት ነው። ይሄ እምነት በእንደዚህ አይነት መልኩ ስናደርግ ጸሎትን የሚሳካበት መንገድ በጣም ሰፊ እንደሆነ ይናገራሉ። ጀስት እምነት ደግሞ እውነታን የመቀየር ትልቅ ኃይል አለው ማለት ነው። ይህንን ሜተድ መጠቀም ነው። ስለዚህ ማድረግ የሚጠበቅብን ኢማጂኔሽናችን ላይ ፎከስ ወይም የነገሩ ላይ ያለን ስሜት ፊሊንግ፣ እነዚህ ነገሮች ናቸው የጸለይነው ጸሎት እንዲመለስም እንዲሰራም የሚያደርገው ማለት ነው እንጂ የቋንቋ ሁኔታና በሆነ ቋንቋ ስለጸለይን ወይም ደግሞ የሆነ ቀመር አለው ማለት አይደለም። ግን ቅድም እንዳልኳችሁ ጀስት እንደ ስፒሪቹዋል ቴክኖሎጂ ይቆጥሩት የነበሩ ሚስቲኮች ያስቀመጡበት መንገድ አለ። መዝሙር እንደዚህ ለዚህ ቢጸለይ፣ መዝሙር እንደዚህ ቢጸለይ ብለው ያስቀመጡት ነገር አለ። እነዚህን ነገሮች በሰፊው አቀርብላችኋለሁ። ለዛሬ ባጭሩ ያቀረብኩላችሁ የመዝሙረ ዳዊት መግቢያ ይሄን ይመስላል። ብዙ ጥበባዊና ሜታፊዚካል የሆኑ ሀሳቦችን እነጋገራለን። ቻናሌን ሰብስክራይብ በማድረግ ሰፖርት አድርጉኝ። ቲክቶክ ላይ የምትመለከቱ ይሄ ቻናሌ ባዮ ላይ አለ። ዩቲዩብ ላይ አዶም ሲኒማ ብላችሁ ማግኘት ትችላላችሁ። ብዙ ነገሮችን እንማማራለን ከዚህ በኋላ ብዬ አስባለሁ። ቸር ቆዩልኝ።